እንዴት ናችሁ? ሰላም ናችሁ? በዛሬ ደግሞ ይዤላችሁ የቀረብኩት የቴክስቹዋል ዳታ ከሲስተሙ እንዴት ማውጣት እንዳለብን እና ለገቢዎች ለመሬት አጠቃቀም እንዲሁም ለተለያዩ መረጃዎች ሲፈለጉ ከሲስተሙን መረጃ እንዴት አውጥተን መስጠት እንዳለብን እሱን የሚያሳይ ቪዲዮ ነው። ይህን ለመስራት እንግዲህ የክልል ባለሙያዎች ከሞባይል አይቲ ቲሙ ወይም የካለም ስታፍ ያበለጸጓት ትንሽ የዳታ ቤዝ አለች። እሷን ባለሙያዎቹ ወይ በዞን በኩል ወይም ቀጥታ በቴሌግራም ተልኮላችሁ ከሆነ እሷን ቀጥታ መክፈት ነው። እሷ ምንድነው የምትለው ወይም ደግሞ ምን አይነት ዳታ ቤዝ ናት? ልክ በዚህ መልኩ የተዘጋጀች ይቺ ናት። ይቺ ዳታ ቤዝ ይቺን ስንከፍታት እንደዚህ አይነት እንትኖች አሉ። ይቺን ነው ቀጥታ የምንከፍታት። ይቺን ቀጥታ እንከፍታታለን። ዳብል ክሊክ ስታደርጓት ወይም ደግሞ ራይት ክሊክ ኦፕን ብላችሁ መክፈት ትችላላችሁ። ይቺን ስንከፍታት ተወሰነ እስከምትከፍት ትዘገያለች። ልክ በዚህ መልኩ አይነት ዊንዶ ታሳየናለች። እዚህ ጋር ምንድነው እባክዎ የወረሌስ አይፒ ያስገቡ ነው የሚል። ይህን የምታስገቡት እዚህ ጋር የሰርቨሩን አይፒ አድሬስ ነው የምታስገቡት። የሰርቨሩን አይፒ አድሬስ ለምሳሌ የራሴ አለ የኔን ላስገባው 192.168.8.99 ይሄ አይፒ አድሬስ ነው። ይህን አስገብቼ ኮኔክት ስለው ልክ ያመጣልኛል። ከዚህ ጋር የተሰጠ የዩዘር ኔም አለ እነሱ ክሬት ያደረጉት። ስለዚህ ሱፐርቫይዘር ከሆነ ማውጣት ያለበት ሱፐርቫይዘር የሚለው ነው። ከዛ ውጭ ግን እያንዳንዱ ኤክስፐርት የራሱን አካውንት ተጠቅሞ ማውጣት ተፈቅዶለት ከሆነ ወይም ፕሪቪሌጅ ተሰጥቶት ከሆነ እዚህ ጋር እናስገባለን። በአጋጣሚ እዚህ ጋር እኔ ያለው የሱፐርቫይዘር በሚለው ብቻ ነው መግባት የሚችል። ግን የእያንዳንዱ ባለሙያ ዛሬ የአካውንት ክሬት ተደርጎለት ፕሪቪሌጅ ተሰጥቶት ከሆነ ያስመርጣቸዋል ወይም ደግሞ የራሳችሁን እንድታስገቡ ይፈቅድላቸዋል ማለት ነው። ከዛ ውጭ ሱፐርቫይዘር ብቻ ወይም የሚመለከተው አካል ብቻ ይውጣ ከተባለ የተሰጠው ዴሊጌት የተደረገው አካል ይኖራል፣ እሱም በራሱ ይገባል ማለት ነው። ስለዚህ እኔ አሁን ሱፐርቫይዘር እዚህ ገባው ሎጊን ፓስዋርዱን ሳላስገባ ቀርቼ ነው። ሎጊን ስለው ልክ ያመጣልናል። እዚህ ጋር ዳታቤዙን ስትሰጡት አሁን እዚህ ጋር ሎዲንግ እያለ ነው። ስለዚህ አግኝቷል። ዳታቤዙን ኤናሊሲስ የሚል ዳታቤዝ አግኝቷል። ስለዚህ ሎዲንግ 37 ቀበሌስ እያለ ያሳየናል። ወረዳ እንደሆነ የወረዳውን ስም ያሳየናል። ስለዚህ እዚህ ጋር እነዚህ እያንዳንዱን ቀበሌ ከሆነ እዚህ ጋር ክሊክ እያደረግን እዚህ ላይ ክሊክ እያደረግን እያንዳንዱን ቀበሌ እንመርጣለን። ከዛ ውጭ ምን ከሆነ እዚህ አካባቢ የተቀመጡ እንትኖች አሉ። የማሳ ገላጭ መረጃ፣ የማሳው መለያ ቁጥር፣ የባለ ይዞታዎች ስም፣ ጾታ፣ የይዞታ አይነት፣ ኤክስ ኮኦርዲኔት፣ ዋይ ኮኦርዲኔት፣ ስፋት፣ የለምነት ደረጃ፣ አጠቃቀም አይነት የሚሉትን ነው የሚያወጣልን። በዚህ ይህኛው የማሳ ገላጭ መረጃ ከአዋሳኝ ጋር ማለት አዋሳኝ ይጨምርበታል ማለት ነው። ከዚህኛው አዋሳኝ ይጨምርበታል። ሁለተኛ የይዞታ ገላጭ መረጃ ማለት ደግሞ የባለ ይዞታዎች ስም፣ የማሳ ብዛት፣ ጠቅላላ ስፋት ወይም ፒቮት ሪፖርት የምናወጣበት ማለት ነው። ይህ አጠቃላይ የመረጃ የይዞታ ገላጭ መረጃ የእያንዳንዱ ቀበሌ አጠቃላይ ማሳ ማጠቃለያ በጾታ በይዞታና በአይነት እያንዳንዱን ያመጣልናል። እዚህ ጋር ሴሌክትድ
ሴሌክትድ ቀበሌ ማለት እዚህ ጋር ሴሌክት የምናደርጋት ለምሳሌ የአንድ ቀበሌ ከሆነች ይችን ቀበሌ ብቻ ያውጣልኝ ማለት ነው። ሴሌክትድ ቀበሌ ማለት ኦል ቀበሌ ካልነው እዚህ ውስጥ ያሉትን ሁሉንም ቀበሌዎች ያወጣልናል ማለት ነው። ሁሉንም ቀበሌዎች ያወጣልናል። ይህን ካልነው ኦል ሴሌክትድ ቀበሌ ካልነው ሁሉንም የቀበሌ ያመጣልናል ማለት ነው። ሁሉንም ቀበሌ ያመጣልናል። ሁሉንም ቀበሌ ያመጣልናል ማለት ነው። እዚህ ጋር ደግሞ ኦል ይሄ ልዩነቱ ኦል ቀበሌ ካልነው የሁሉንም ቀበሌ በአንድ ጊዜ ነው የሚያወጣልን። ግን የየራሱን ቀበሌ በቀበሌው ሊስት አድርጎ ወይም ደግሞ የራሱን የቀበሌውን ፎልደር እየሰጠን የሚሰጠን። ኦል ቀበሌ ኢን ዋን ካልነው ግን የሁሉንም በአንድ ኤክሴል በአንድ ብቻ ማለት ነው በአንዲት ኤክሴል ሽት ሁሉንም ያወጣልናል። የዚህኛው የ37 ከሆነ 37ቱን ያወጣልናል። ይህኛው አንዱን ከሆነ አንዱን ብቻ ያወጣልናል ማለት ነው። ስለዚህ ለምሳሌ እኔ የአንድ ቀበሌ ብቻ አውጣልኝ ልበለውና ለምሳሌ የሁለትን እንደዚህ ሬዲ ይላል። ከዛ አውጣ ስለው ልክ አሁን እየወጣልኝ ኤክስፖርት እያደረገ ስለዚህ ኤክስፖርት አድርጎ ሲጨርስ ልክ በዚህ መልኩ ያወጣልናል። ኦፕን ፋይል ኦፕን ፎልደር ያለበትን እዚህ ጋር የሚያሳየናል። ዲኤንአርዲኤስ ፕላስ የደቡብ ጎንደር ስማዳ አስፋ ሜዳ የማሳ ገላጭ መረጃ ከአዋሳኝ ጋር ይለናል። ስለዚህ ነው ኦፕን በለው ወይም እዚህ ጋር ፎልደሩን አሳየ ልበለው የት እንዳለ። እዚህ ጋር አምጥቶልናል። እነዚህ በፊት ስሞካክራቸው የነበረ ስለሆነ ልክ በዚህ መልኩ ያወጣልናል ማለት ነው። የማሳ መለያ ቁጥር፣ የባለ ይዞታ ስም፣ ጾታ፣ የይዞታ አይነት፣ ኮድ፣ ኤክስ ዋይ፣ ስፋት፣ የማሳው የለምነት ደረጃው፣ የአጠቃቀም አይነት፣ ሰሜን አዋሳኝ፣ ደቡብ አዋሳኝ፣ ምስራቅ አዋሳኝ፣ ምዕራብ አዋሳኝ ልክ እንደዚህ አድርጎ ያወጣልናል። በተመሳሳይ ሌላ መረጃ የምንፈልግ ከሆነ እንደዚህ እያደረግን እያወጣን መስጠት የሚጠበቅብን ማለት ነው። በተመሳሳይ ሌላ ማውጣት ከፈለግን ለምሳሌ በዚህ ማውጣት ብፈልግ አሁን እመርጥለታለሁ የዚህን ቀበሌ አውጣልኝ። ልክ አሁንም ይህም በተመሳሳይ ጨረሰልኝ። ልክ በዚህ መልኩ የምንፈልገውን መረጃ እያወጣ ይሰጠናል ማለት ነው። በዚህ መልኩ የምንፈልገውን መረጃ እያወጣ ይሰጠናል ማለት ነው። በተመሳሳይ ይህንን ማውጣት ብፈልግ የዚችን ቀበሌ አውጣ ይለኛል። ይቺ እስከምትጨርስ እንጠብቃለን ማለት ነው። እስከምትጨርስልን እዚህ 100% እስከምደርስ እንጠብቃለን። ስለዚህ ጨርሷል ማለት ነው። የከፈትን ማየት ነው የሚጠበቅብን። ስለዚህ በዚህ መልኩ አወጣልናል። ቀበሌ አለ፣ የቀበሌ ስም አለ፣ ባለ ይዞታ ይህን ያክል ነው እያለ ነው። ያ እንዳለ በወረዳ ውስጥ ያሉ ቀበሌዎችን ነው እያወጣልን ያለ። ለምሳሌ 02
ሴሌክትድ ቀበሌ ማለት እዚህ ጋር ሴሌክት የምናደርጋት ለምሳሌ የአንድ ቀበሌ ከሆነች ይችን ቀበሌ ብቻ ያውጣልኝ ማለት ነው። ሴሌክትድ ቀበሌ ማለት ኦል ቀበሌ ካልነው እዚህ ውስጥ ያሉትን ሁሉንም ቀበሌዎች ያወጣልናል ማለት ነው። ሁሉንም ቀበሌዎች ያወጣልናል። ይህን ካልነው ኦል ሴሌክትድ ቀበሌ ካልነው ሁሉንም የቀበሌ ያመጣልናል ማለት ነው። ሁሉንም ቀበሌ ያመጣልናል። ሁሉንም ቀበሌ ያመጣልናል ማለት ነው። እዚህ ጋር ደግሞ ኦል ይሄ ልዩነቱ ኦል ቀበሌ ካልነው የሁሉንም ቀበሌ በአንድ ጊዜ ነው የሚያወጣልን። ግን የየራሱን ቀበሌ በቀበሌው ሊስት አድርጎ ወይም ደግሞ የራሱን የቀበሌውን ፎልደር እየሰጠን የሚሰጠን። ኦል ቀበሌ ኢን ዋን ካልነው ግን የሁሉንም በአንድ ኤክሴል በአንድ ብቻ ማለት ነው በአንዲት ኤክሴል ሽት ሁሉንም ያወጣልናል። የዚህኛው ያ 37 ከሆነ 37ቱን ያወጣልናል። ይህኛው አንዱን ከሆነ አንዱን ብቻ ያወጣልናል ማለት ነው። ስለዚህ ለምሳሌ እኔ የአንድ ቀበሌ ብቻ አውጣልኝ ልበለውና ለምሳሌ የሁለትን እንደዚህ ሬዲ ይላል። ከዛ አውጣ ስለው ልክ አሁን ይወጣልኝ ኤክስፖርት እያደረገ። ስለዚህ ኤክስፖርት አድርጎ ሲጨርስ ልክ በዚህ መልኩ ያወጣልናል። ኦፕን ፋይል ኦፕን ፎልደር ያለበትን እዚህ ጋር የሚያሳየናል። ዲኤንአርዲኤስ ፕላስ የደቡብ ጎንደር ስማዳ አስፋ ሜዳ የማሳ ገላጭ መረጃ ከአዋሳኝ ጋር ይለናል። ስለዚህ ነው ኦፕን በለው ወይም እዚህ ጋር ፎልደሩን አሳየ ልበለው የት እንዳለ። እዚህ ጋር መጥቶልናል። እነዚህ በፊት ስሞካክራቸው የነበረ ስለሆነ ልክ በዚህ መልኩ ያወጣልናል ማለት ነው። የማሳ መለያ ቁጥር፣ የባለ ይዞታ ስም፣ ጾታ፣ የይዞታ አይነት፣ ኮድ፣ ኤክስ ዋይ፣ ስፋት፣ የማሳው የለምነት ደረጃው፣ የአጠቃቀም አይነት፣ ሰሜን አዋሳኝ፣ ደቡብ አዋሳኝ፣ ምስራቅ አዋሳኝ፣ ምዕራብ አዋሳኝ ልክ እንደዚህ አድርጎ ያወጣልናል። በተመሳሳይ ሌላ መረጃ የምንፈልግ ከሆነ እንደዚህ እያደረግን እያወጣን መስጠት የሚጠበቅብን ማለት ነው። በተመሳሳይ ሌላ ማውጣት ከፈለግን ለምሳሌ በዚህ ማውጣት ብፈልግ አሁን የሚመርጭለታለሁ የዚህን ቀበሌ አውጣልኝ። ልክ አሁንም ይህም በተመሳሳይ ጨረሰልኝ። ልክ በዚህ መልኩ የምንፈልገውን መረጃ እያወጣ ይሰጠናል ማለት ነው። በዚህ መልኩ የምንፈልገውን መረጃ እያወጣ ይሰጠናል ማለት ነው። በተመሳሳይ ይህንን ማውጣት ብፈልግ የዚችን ቀበሌ አውጣ ይለኛል። ይቺ እስከምትጨርስ እንጠብቃለን ማለት ነው። እስከምትጨርስልን እዚህ 100% እስከምደርስ እንጠብቃለን። ስለዚህ ጨርሷል ማለት ነው። የከፈትን ማየት ነው የሚጠበቅብኝ። ስለዚህ በዚህ መልኩ አወጣልናል። ቀበሌ አለ፣ የቀበሌ ስም አለ፣ ባለ ይዞታ ይህን ያክል ነው እያለ ነው። ያ እንዳለ በወረዳው ውስጥ ያሉ ቀበሌዎችን ነው እያወጣልን ያለ። ለምሳሌ 02